ሰላም እንዴት ናችሁ? የማውሳይን ቤተሰቦች ዛሬ ደግሞ የአባቶቻችን ታሪክ ይዘንላችሁ መጥተናል። ምስባክም አለው የዕለቱ የሰራዊት ክፍልም አለው። መጀመሪያ ላይ ካርጋችሁ ጀምሩ። ከወደዳችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እላለሁ። ቀጥታ ወደ ዕለቱ የአባቶቻችን ታሪክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 26 በዚህ ዕለት ኦዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛ ይህ ነቢይ በአራቱ የይሁዳ ነገስታት ዘመን ትንቢት ተናገረ። እሊህም ኦዝያን፣ ኢዮአትም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ስራዎችን ተናገረ። የእስራኤል ልጆች ገሰጻቸው፣ የአመንዝራ ልጆች ብሎም ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንደማይመልስ አስረዳቸው። እንዲህም አለ፣ የእስራኤል ልጆች ቁጥራቸው እንደማይሰፈርና እንደማይቆጠር የባህር አሸዋ ቢሆኑ ከጥቂት በቀር አያተርፍም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ፣ እኔ ወገኖቼ ያልሆኑት እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛ ስለ መድኃኒታችን መከራ መቀበልና በከበረ ደግሞ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እርሱም በመከራ ቁስሎ ይቅር ይለናል፣ ሲያድነንም በሁለተኛ ቀን በሶስተኛ ቀን ድነን በእሱ ፊት እነሳለን። እግዚአብሔርን አውቀን እንከተለው ዘንድ ስለ ሞት ስልጣን መሻር፣ ስለ መቃብር መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘህ ማስቀረትህ፣ መቃብርስ ድል መንሳትህ ወዴት ነው? ትንቢት እየተናገረ 7 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትሁን ለዘላለሙ አሜን። ሰላም ለሆሴዕ ምጽአተ ክርስቶስ እንዘ ይሰብክ በቃለ ትንቢት ብሩክ ያሐስስዎ ይቤ ለእግዚአብሔር አምላክ እንበለ ንጉሥ ወይ መልአክ እምድኅረ ነበሩ እስራኤል በበግ። በዚህችም ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት። ይህም የከበረ ሳዶቅ ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱሱን ለፈጣሪ እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሥም መልሶ ለዚች ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለ። ንጉሱም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህ በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላዩ ወረደ። ከዚያም ያሉትን ሁሉ አይተው እኛ ሁላችን በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለውም ጮኹ። ንጉሱንም ሁሉንም ራሳቸው በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸው ከኛ ጋር ትሁን፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም ለሳዶቅ ለእግዚአብሔር ሰማዕቱ ተተከለለ ዮም ለንጉሠ ፋርስ በመጥባይቱ ሶነጸረ ብርሃነ ዘወረደ ጊዜ ዕረፍቱ ወሰላም ለሰማዕታት ምስሌው ዘሞቱ እስራሚት ወአዲ ስምንቱ ዘአቅረብኩ ማህሌተ አዘኪረ አእላፈ እምእለ ተጸምዱ ከዘልፈ ለላነ በተወከል ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቅ መለት ወኩፈ መላው ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን መላእክት ትጉሃን ደናግል አዲው መነኮሳት ሄራም ባሩኩ ጎይታቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለተጻፎ በከርታስ ወለዛጻፎ እንዘይደርስ ወለዛንቦ ለዘተርጎሙ በልሳን አዲስ ወለዘሰማ አቃሎ በዝነ መንፈስ በዘርሶሙ ማርያም አረጋዊት ሁሉ እምባይ ሰወር የማረን ኢየሱስ ክርስቶስ ወር የማረን ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መድኃኔዓለም በዕለቱ ከሚታሰቡ የቅዱሳን በረከታቸው ያሳድርብን። ቀጥሎ ደግሞ ማቀርብላችሁ የዕለቱ ምስባክና የሰራዊት ክፍል አስቀምጥላችኋለሁ። መልእክታቱም ደግሞ በጽሁፍ መልኩ አስቀምጥላችኋለሁ። ላይክ አድርጋችሁ ጀምሮ ከወደዳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ሌሎችም መንፈሳዊ ነገሮችን ለመልቀቅ ሞክራለሁ። አበረታቱኝ። ወይራ በቅድመ አይንቲነ በቀለ ደሞሙ ለአግብርቲከ ዘተክወ ቅድሜከ ጋሮሙ ለሙቅሃን ሰራዊተ
ሥጋሁ ወደሙ ለመድኃኔ ዓለም ወንሳ ቅድመ ገጹ ለመድኃኔ ዓለም በአሜን